እግዚአብሔር ካሰመረልህ ዴስቲኒ ጋር ብትገናኝ ነው የሚሻለው። እግዚአብሔር አንተን ሊጠቀምብህ የፈለገበት መንገድ ላይ ቦታ ላይ እንዴ አንድ የስንዴ ቅንጣት እኮ በቃ ከዚህ አፈር እዚህ ብቻ ነው እንዴ አስፋልት ላይ በቀላለሁ ብትል እኮ አለቀላት። ሹማ ዲካንቶ ለማንዶና መንፈስ ቅዱስ ብቻ ነው ለሰው ልብ መናገር የሚችል። እኛ ውስጥ ያለውን ቫኪዩም፣ እኛ ውስጥ የቀረብንን ነገር፣ እኛ ውስጥ የጎደለውን ነገር የሚያውቅ እሱ ብቻ። he will communicate ሃሌሉያ። እስቲ መንፈስ ቅዱስ በሉ። ያለ መንፈስ ቅዱስ ክርስትና አለ? የለም። ህይወት አለ? የለም። ቅድስና አለ? አጋንንት ማስወጣት አለ? ድንቅና ታምራት አለ? ታዲያ ከመንፈስ ቅዱስ ውጪ ማንን እንስበክኝ? I don't want to preach anything except the Holy Spirit. በጣም ነው የምወደው የመንፈስ ቅዱስ። የደስታዬ ምንጭ ነው፣ አስተማሪዬ ነው፣ አጽናኜ ነው፣ መሪዬ ነው፣ የርስቴ መያዣ ነው። እሱን አትስበክ የሚል ጠላቴ ነው። I will die preaching about him. አንድ ቀን ደግሞ አሳፍሮኝ አያውቅ። ብቻዬን ትቶኝ ወደ ጉባኤ አስገብቶኝ አያውቅ። ከነድካሜ አብሮኛል። አንድ ሲንግል ፕሮግራም ፕሬዘንሱን ያሳጣኝ ቦታ ያለ because I love him. ኢየሱስ ጌታ አሜን። መንፈስ ቅዱስ በሉ ባካች። መንፈስ ቅዱስ እሺ። መንፈስ ቅዱስ በሕይወታችን ሲመጣ አሁን ከመነግራችሁ ከ5 ከ6 ነገሮች አንዱ በሕይወታችን ላይ ይገለጣል። የመጀመሪያው boldness, difference. You will have boldness in your life. ማንም ሰው የማይደፍረው ነገር አንተ እንድትደፍር የሚያደርግህ boldness ይመጣብሃል። ደስ አይልም? The fruit of the spirit ከሚባሉት ውስጥ አንዱ gentleness። አንዳንድ ሰው ጀንትል ነው፣ የተረጋጋ ኮራ ዘና ያለ። ጀንትልነስ በትሬኒንግ አይመጣም። it is the fruit of the spirit. gentle people አሉ። ሌላው ሲለፈልፍ እነሱ ሁለት ቃል ተናግረው የግዴታን ተቀብለ ትወጣል። gentleness is a fruit of the spirit. የዋሃት ይለዋል አማርኛ። ምንድነው የዋሃት? ሲያጡ እኮ ነው ተርጓሚዎች አዲስ ቃል ፈጥረው ቁጭ አድርገው የዋሃት። it is gentleness. ሌላው boldness። ለሌላው አይቻልም ሲታየው ላንተ ይቻላል። ለሌላው ፍርሃት ሲታየው ላንተ